10 ጠቃሚ የቀይ ስር የጤና ጥቅሞች። አንደኛ፣ የናይትሬት ይዘቱ ከፍተኛ ሲሆን ረዘም ላለ ጊዜ የኃይል ምንጭነትን ይውላል። የልብ ጤንነትን ለማሻሻል እና ስፖርታዊ እንቅስቃሴዎች በሚገባ ለመወጣት ይጠቅማል። ሁለተኛ፣ በብረት ወይም አይረን ንጥረ ነገር የተሞላ ሲሆን በደም ውስጥ ኦክስጅን በትክክል እንዲዘዋወር ይረዳል። በተጨማሪም የደም ማነስ በሽታን ይከላከላል። ሶስተኛ፣ ቤታሌን የተባለ ጸረ ኦክሲደንት የያዘ ሲሆን ሴሎቻችን ከጉዳት ይጠብቃል እንዲሁም ካንሰርን ይከላከላል። አራተኛ፣ በቫይታሚን ኤ በውስጡ የያዘ ሲሆን ለጤናማ የአይን እይታ አስፈላጊ ነው። የዳፍንት በሽታን ይከላከላል። በተጨማሪም ጤናማ የቆዳ ሴሎች እንዲኖረን ያደርጋል። አምስተኛ፣ ከፍተኛ የፋይበር ይዘት ስላለው ለጤናማ የምግብ ስልቀጣ ወይም መፈጨት ጠቃሚ ነው። የሆድ ድርቀትና ተቅማጥን ይከላከላል። እንዲሁም በአንጀት በሽታ የመያዝ እድላችን ይቀንሳል። ስድስተኛ፣ ከተክሎች ለሚገኝ ፕሮቲን ጥሩ ምንጭ ሲሆን ለዘይታማ የሰውነት አካሎቻችን እድገት በጣም ጠቃሚ ነው። ሰባተኛ፣ የፖታሺየም ይዘቱ ከፍተኛ ሲሆን የነርቭ ግብረ መልስ በትክክል እንዲተላለፍ ይረዳል። ፈጣን አስተሳሰብ እንዲኖረን ይረዳል። በተጨማሪም ግልጽ የአስተሳሰብ እንዲኖረን ይረዳል። ስምንተኛ፣ በፎሊክ አሲድ የተሞላ ሲሆን ለጽንስ እድገትና ጥንካሬ አስፈላጊ ነው። ዘጠነኛ፣ በካልሲየም የበለጸገ ሲሆን ለአጥንት እድገትና ጥንካሬ በጣም አስፈላጊ የሆነ ሚኒራል ነው። እንግዲህ የመጨረሻውና አስረኛው በቫይታሚን ሲ የበለጸገ ሲሆን ቁስል ቶሎ እንዲያገግም ይረዳል፣ ከኢንፌክሽን ይከላከላል። በተጨማሪም ጠንካራ በሽታ የመከላከል አቅም እንዲኖረን ያደርጋል ማለት ነው። እንግዲህ 10ሩ የቀይ ስር የጤና ጥቅሞች እነዚህ ናቸው። ተመልካቾች ሌሎች መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ እና ሸር በማድረግ ኃላፊነታችሁን እንድትወጡ ስል ባለ ትህትና እጠይቃለሁ። አመሰግናለሁ።